እንግዲህ እንዴት የሚለውን ጥያቄ ለመመለስ ከትግል ወደ ድል ወይም ከባትል ወደ ባላንስ እንድንሄድ የሚያደርግን እንደው ቱሎች እና ቴክኒኮች ምን እናድርግ የሚለውን አጠር አድርጌ ጥቂት ቱሎችን ልስጣችሁ። ምክንያቱም ይሄ ከሌለን ያንን ብናቅም ጥቅም የለውም። ያንን ካላወቅን ደግሞ ቱሎቹን መጠቀም አንችልም እንደማለት። የመጀመሪያው ነገር ሞዴሬሽን ነው። ሞዴሬሽን ማለት ምን ማለት ነው? ሁሉም በልኩ መያዝ፣ አንድ ነገር ላይ ቱማች አለመመሰጥ፣ አለመወሰድ። በቃ ለሁሉም ጊዜም አለው ልክም አለው። የብዙ ሚዛን ማጣት ችግር ሰዎች ለአንድ ነገር ልክ ማጣታችን ነው። ልክ ማጣት ማለት ምንድነው? ማብዛት ወይም ደግሞ ቱም በጣም ማሳነስ ነው። ለቤተሰብ ምንድነው ልኩ? ለትዳር ምንድነው ልኩ? ለጤና ምንድነው ልኩ? ለስራ ምንድነው ልኩ? ስለዚህ ሁሉም በልክ መያዝ፣ ይሄ the maturity ወይም ደግሞ በቃ የብስለት የመጨረሻው መለኪያ ሞዴሬሽን ነው። በጣም የበሰሉ ሰዎችን የምንለየው በልክ ስለሚኖሩ ነው። ምንም ከልክ ያለፈ ነገር አያረጉም። ሲናገሩም በልክ ነው፣ ዝም ሲሉም በልክ ነው፣ ሲተኙም በልክ ነው፣ ሲነሱም በልክ ነው፣ ሲለብሱም በልክ ነው፣ ሌላው ሁሉ ነገር በልክ ማድረግ። ስለዚህ መጀመሪያው ነገር ልከኛነት ነው ወይም ሞዴሬሽን ነው። ሁለተኛው ነገር ደግሞ ባውንደሪ ሴት ማድረግ ነው። ድንበር ያስፈልጋል። እግዚአብሔር ራሱ ለእያንዳንዳችን መሸፈኛ ቆዳ ይሰራልን። እኔ አልቄ ትርሲት የምትጀምርበት ቦታ አምታታም። የእሷም ማንነት ለብቻ ዲስቲንክት ነው። እሷ መሆኗ ይታወቃል። እኔም ደግሞ ልክ እንደዛው። ስለዚህ ምንድን ነው ባውንደሪ ያስፈልጋል። በባልና በሚስት መሀልም ባውንደሪ ያስፈልጋል። የተለያዩ ሰዎች መሆናቸው እስከ መጨረሻ መዝለቅ አለበት። በወላጅና በልጅ መሀል ባውንደሪ ያስፈልጋል። በስራ አለቃና በእምነት በሁሉም ቦታ በጎረቤት አጥር እንሰራለን፣ ግድግዳ እንሰራለን፣ አይታችሁ ከሆነ ክዳን እንሰራለን። ሁሉም ነገር መዝጊያ አለው፣ ድንበር አለው። ስለዚህ ከልከኝነት ቀጥሎ ድንበርተኝነት ነው። ድንበርን የሌሎችን ድንበር ማክበር የራስ መብት ለምሳሌ እኮ ድንበር ነው። መጣስ የማንችለው ድንበር መብት ይባላል። ወይም ንብረት የምንለው የሰው ንብረት ነው ስንል የሰውየው አጥር አለ ከዚህ በኋላ ማለት ነው። ስለዚህ ይሄ ሰው ኖ ባውንደሪስ ኖ ባላንስ፣ ሰው ድንበር ከሌለው ሚዛን የለውም። አሁን አንዳንድ ሰው በቃ ለንግግሩ ድንበር የለውም። የግንኙነቱን ልክ አያውቅም። ጓደኝነት እስከምን መሄድ እንዳለበት አያውቅም። ወላጅነት እስከምን መሄድ እንዳለበት፣ ትዳርንም እንደዛው፣ ዝምድና በቃ ሁሉንም። ስለዚህ ሁለተኛው ነገር ከልከኝነት ቀጥሎ ድንበርተኝነት፣ ራስን ድንበርን ማክበር፣ የራስንም ድንበር ማስከበር። አገርም እኮ የሚባለው ድንበር ነው አይደል? ሌላ ነገር የለም እኮ። ሀገሮች እኮ መሬቱ ላይ ምንም ነገር የለም፣ ግን በካርታ ላይ የተቀመጠ ድንበር አለ። ሕግ እኮ ማለት ድንበር ማለት ነው። ስለዚህ የሚዛን አንዱ መገልገያ ቴክኒኩ ሚዛን ድንበር ማስቀመጥ። አንዳንድ ሰው ስራና ቤቱ ድንበር የለውም፣ ስራ ቤት ድረስ ይመጣል። አንዳንድ ሰው ደግሞ ቤቱ ነው ስራ የሚሄደው፣ ቤት መጣ እንዴ ያስብላል። ስለዚህ ድንበራችንን ማስከበር ማክበር። እንግዲህ ሌላው ሶስተኛው ደግሞ ድንበር ብሎ ሁሉንም መዘጋጋት ደግሞ አይቻልም። ስቴይ ኮኔክትድ። በርና መስኮት የምንሰራው ደግሞ ድንበሩን በትክክል ለማለፍ ነው። እያንዳንዱ ግንኙነት ድንበርም ያስፈልገዋል፣ በርም ያስፈልገዋል፣ መስኮት ያስፈልገዋል። እንግዲህ መስኮት አየር ለማስገባት፣ ድምጽ ለማሳለፍ የተለያየ መስኮት ጥቅምና የበር ጥቅም ይለያያል። መውጣት ስንፈልግ በመስኮት አንወጣም፣ በበር ነው። ግን ደግሞ የተለያዩ ነገሮችን በመስኮት እናደርጋለን። ስለዚህ ቤተሰብን፣ ፋሚሊ፣ ፍሬንድስ ኤንድ ፌዝ እያንዳንዱ የህይወታችን ክፍል ኮኔክሽን ይፈልጋል። ከልጆቻችን ጋር፣ ከትዳር ጓደኞቻችን ጋር፣ ከወዳጆቻችን ጋር፣ ከስራ ባልደረቦቻችን ጋር፣ ከአገር ሰዎቻችን ጋር፣ ከሰፈርተኞቻችን ጋር ምንድነው ኮኔክሽን ያስፈልጋል። ምክንያቱም ህይወት ግንኙነት ነው። ግንኙነት ከሌለን ባላንስ አይኖረንም። ግንኙነቱ ግን ሊከፈትና ሊዘጋ ድንበሩ ያስፈልጋል። ስለዚህ ሁለተኛው ነገር ደግሞ ልከኝነትና ድንበርተኝነት ብቻ ሳይሆን ልከኝነት፣ ድንበርተኝነትና ተያያዥነት ደግሞ ያስፈልጋል። ተያይዘን ነው የምንኖረው፣ ተነጣጥለን መኖር አንችልም። የአንዳንድ ሰው ህይወት ድንበሩ ይበዛና ግንኙነቱ በጣም ደካማ ነው ወይም የለም። ስለዚህ ወደ ብቸኝነት ይሄዳል፣ ወደ ጠብ ይሄዳል፣ ወደ ሚስ አንደርስታንዲንግ ይመጣል። እነዚህ ነገሮች ማሰብ ጥሩ ነው። አራተኛው ነገር ደግሞ ኔትወርክ ነው፣ መረብ መዘርጋት። ከግንኙነት የሚለየው ምንድን ነው? ግንኙነት ሁሌ ያለ ግንኙነት ወይም ደግሞ መያያዝ ነው። ኔትወርክ ግን ምን ማለት ነው? ራስን በተለያየ አቅጣጫ ለስራ፣ ለእውቀት ትውውቅ ነው ምንለው። ከተያያዥነት የሚለየው ትውውቅ ያስፈልገናል። እንደውም ምን ይባላል? ዩር ኔትወርክ ኤንኢቲ በሚለው
አጠቃላይ ስራ ወይም የተጣራ ስራ እንደምንለው your network is your network ሁለት ቃል ሆኖ ሰው ከዘረጋው መረብ በላይ መስራት አይችልም። አክቹአሊ አብዛኛው የህይወታችን ስኬትን የሚወስነው የዘረጋ ነው የግንኙነት መረብ ነው። ያ ግን ኮኔክሽን necessarily ሁሌ ላይሆን ይችላል። ሁሌ ትውውቃለን፣ የሰዎች አድራሻ አለን፣ ሰዎች ያውቁናል የት እንዳለን፣ ሁሉ ነገር የት እንዳለ ማወቅ ማለት ነው። ለዛ ደግሞ ሁነኛ ሰዎችን መተዋወቅ ማለት ነው። እና ህይወት ወይ ኔትወርክ ነው ወይ ኖት ወርክ ነው። ሰው ኔትወርክ መረብ የግንኙነት መረብ ከሌለው የስራ መረብ የለውም ነው። ስለዚህ ብዙ ሰው ጋር ስራዬ ብሎ አይተዋወቅም፣ ራሱን አያስተዋውቅም፣ የራሱን ብራንድ አይሰራም ማለት እንግዲህ ሰው የሚገዛን ያወቀንን ያህል ነው። ስለዚህ ኢምፖርታንት ነው። ባላንስ እንዳናገኝ የሚያደርገው ሁሉንም ሸክምኛ ላይ የሚጭኑ ብዙ ኔትወርክ ያላቸው ሰዎች በግማሽ ቀን የሚሰሩትን ስራ አንዳንድ ሰው በግማሽ ወር አይሰራውም። ለምን? ስራ ማለት ኔትወርክ ነው። ስለዚህ ትውውቅ ኢምፖርታንት ነው። ተያያዥነት ብቻ ሳይሆን ተዋዋቂነት ወይም ታዋቂነት ሳይሆን ትውውቅ የሁለትዮሽ መስራት ነው። አምስተኛው ደግሞ ቴክኖሎጂ ነው። አሁን በጣም ቴክኖሎጂ ያለበት ዘመን ቴክኖሎጂ የባላንስ ማሳጫ መሳሪያ መሆኑ አሳዛኝ ነው። ስልካችን፣ ኮምፒውተራችን፣ እያንዳንዱ በቤታችን ውስጥ ያሉ የቴክኖሎጂ ውጤቶች ሁሉ እኛን ሊያግዙ ነው የተፈጠሩት። ባላንስ ለማግኘት ሊረዱን ነው። ኢኔብለር ናቸው፣ አስቻይ ናቸው፣ ኢኳላይዘርስ ናቸው። ከሌሎች እንዳናንስ ያደርጉናል። ቴክኖሎጂን የማይጠቀም ሰው የሌላው የበታች የመሆን እድሉ ከፍተኛ ነው። ብዙ ነገሮችን ያለ ቴክኖሎጂ አንችልም። በአሁኑ ዘመን ግን ስልካችንን በትክክል መጠቀም፣ ኮምፒውተራችንን በትክክል መጠቀም፣ ቴሌቪዥናችንን፣ የትራንስፖርት መጓጓዣ፣ የግንኙነት ቴክኖሎጂ ነው ሁሉም ነገር። አሁን ኤአይ የሚባል ነገር እየመጣ ነው። እንግዲህ አርቲፊሻል ኢንቴሊጀንስ ደግሞ እኛ እንዳይውጠን እኛ ቴክኖሎጂ ላይ የበላይ መሆን አለብን። ስለዚህ ቴክኖሎጂ ብዙ ጊዜ ጥሩ አገልጋይ ካላደረግ ነው መጥፎ ጌታ ነው የሚሆነው። ስለዚህ ከቴክኒክ ጊዜ በኋላ የቴክኖሎጂ ጓደኛ አይኖርም ማለት ነው። ወይ አለቃ ወይ ተገልጋይ ነው የሚሆነው። ስለዚህ ሚዛን የሚኖረን ቴክኖሎጂ እኛን እንዲያገለግለን እኛ በቴክኖሎጂ ተጠቃሚዎች ስንሆን ነው። በሶሻል ሚዲያ ፈተና ብዙ ደርሶብናል፣ ሚዛን አጥተናል። ስለዚህ ቴክኖሎጂን መጠቀም ነው። ሌላው ስድስተኛውና ወደ መጨረሻ እየደረስኩኝ ነው፣ ስትሬስን ማኔጅ ማድረግ ነው። ስትሬስ ነው ሚዛን የሚያሳጣው ሰዎችን ከኑሯቸው በላይ። ስትሬስ ላይ እዚህ ግራፉ ላይ እንደምታዩት ግሬ የሆነ ዞን አለ። እሱ ላይ ሰዎች ብዙ ጊዜ ካልም ናቸው፣ ግን ብዙ ጊዜ ለመስራት አይነሳሱም ወይም ደግሞ ስልችት ውስጥ ያሉበት ነው። ቢጫው ላይ ስትደርሱ ስትሬስ ሌቭሉ በጣም ይጨምራል። ያ ዞን ምን ይባላል? ዞን ኦፍ ኦፕቲማል ፐርፎርማንስ ይባላል። አንዳንድ ጊዜ ትንሽ ስንጨነቅ፣ ትንሽ ውጥረት ሲኖርብን በጣም ፐርፎርም እናደርጋለን። ስለዚህ ስትሬስ ወዳጃችን ነው እንጂ ጠላታችን ሊሆን አይገባውም። ያለ ስትሬስ ስልቹ ከመሆን በስትሬስ ንቁ ሆነ እንድንሰራ። ግን ያ ስትሬስ ከተወሰነ ጊዜ ካለፈ ደግሞ ከአቅም በላይ ከሆነና ስትሬሱን መሸከም ካልቻልን ደግሞ ወደ ፋቲግ፣ ፑር ሄልዝ፣ በርናውት ቤዚካሊ ዲስትረስ ውስጥ እንገባለን። ጭንቀት እና ወደ አእምሮና አካላዊ ህመሞችም ሊከት ይችላል። ደም ግፊት፣ ስኳር፣ ብዙ ህመምቶችን ሊያመጣ የሚችል ነገር አለ። ስለዚህ የዚህ የፐርፎርማንሳችን ወይም የስራ ውጤታማነታችን ከፍ እስኪል ድረስ በተወሰነ መጠን ስትረስድ መሆን አለበት። ስትረስ ስለዚህ ጠላት አይደለም ለሰው ልጅ፣ ስትረስ ወዳጅ ነው። ስትረስ እና ስኳር አንድ ነው፣ ካልበዛ ማርም እንደዛው ነው። ሁሉም ነገር ጨውም ፎርዛት ማተር ባዶ የሌለው ጨው ከመብላት እና ጨው የበዛበት ከመብላት አንዳንድ ሰው ይላል ይቸገራል። ግን ምንም ቢሆን ያው ጨው የሌለው ይሻል ይሆናል ጨው ከበዛበት። ግን የትኛውም ቢሆን በቂ ጨው ካለው የተሻለ ጣዕም ያለው ነገር የለም። ስትረስን እንደ ጨውና እንደ ስኳር መጠነን በህይወታችን መጠቀም አለብን። ስትረስ ቱ ስትሬች እንዲያደርገን ጫና እንዲያሰራን ነው እንጂ ዲስትረስ ውስጥ ከገባን ግን ድሬልድ ነው የምንሆነው፣ ከመንገድ ያስወጣናል። ስለዚህ ስትረስ ማኔጅመንት የሚዛን ቱል ነው። የመጨረሻው እንግዲህ ያው እረፍት ነው። ሰው ልጅ የተፈጠረው ለመስራት ብቻ ሳይሆን ለማረፍ ነው። ያልሰራ ሰው ሲያልፍ ስራ ፈት ነው የሚባለው፣ የሰራ ሰው ሲያልፍ ደግሞ እረፍት ነው የሚባለው። ስለዚህ ሳንሰራ አንድ ሳምንት ከተቀመጠን ስራ ፈት ነው፣ እረፍት ላይ ነን ለማለት የመጀመሪያው ሪኳየርመንት ከሰራም በኋላ መሆኑ ነው። ስለዚህ ሰው ከራሱ ጋር፣ ከፈጣሪው ጋር፣ ከማንነቱ ጋር፣ ከህይወት በአጠቃላይ ጋር እንደገና ሚዛኑን የሚያገኘው እረፍት ውስጥ ሲገባ ነው። እኛ በምናርፍ ጊዜ ሰውነታችን ራሱን እንደገና ይሰራል፣ አእምሯችን ራሱን ሪኦርጋናይዝ ያደርጋል፣ ህይወታችን እንደገና ወደ ሚዛን
ወደ ሴንተር ኦፍ ግራቪቲ ወደ መካከለኛ ማንነታችን ይመልሰናል ማለት ነው። ስለዚህ የአንዳንድ ሰዎች ችግር አለማረፍ ነው፣ ልክ የአንዳንድ ሰዎች ችግር ደግሞ አለመስራት እንደሆነ። ስለዚህ እረፍት አንዱ የህይወት ሚዛን ማግኛችን ነው። እረፍት ማለት አለመስራት አይደለም። ለምሳሌ በጣም የጉልበት ስራ የሚሰራ ሰው ጉልበት የማይጠይቁ ነገሮችን በማድረግ ቢያርፍ ጥሩ ነው። ለምሳሌ ሜካኒክ የሆነ ሰው እየቆፈረ ማረፍ አይችልም። አረፍ ብሎ እያነበበ ወይም ቢች ዳር ወይም ደግሞ ተፈጥሮ አካባቢ ጠጋ ብሎ ቢዝናና ቁጭ ብሎ ከሰዎች ጋር ቢያወራ አረፈ ይባላል፣ ቡና ቢጠጣ። ግን ቁጭ ብሎ የሚሰራ ሰው እንደገና ሄዶ ቢች ዳር ቢተኛ አረፈ አይባልም፣ ተንከባለለ ነው የሚባለው። አረፈ የሚባለው ምን ቢሆን ነው? ጓሮውን ቢቆፍር አንድ ሸክም የሚጠይቁ ስራዎችን ቢሰራ ሰውነቱ አረፈ ይባላል። ለምን? ከአካላዊ ያላገኘውን ነገር ሲያገኝ ነው ሰው አረፈ የሚባለው። እንግዲህ ማህበራዊ ህይወት የማይሰጥ ስራ ከዋለን እረፍታችን ለቅሶ መድረስ፣ ሰርግ መሄድ ሊሆን ይችላል። ስራችን ደግሞ ሶሻል ወርከር ከሆነ ከማህበራዊ ሰው ጋር ከሄድን እረፍት ላይ ሄደን እንደገና ከለቅሶ ለቅሶ ከሄድን አረፍን አይደለም የሚባለው፣ ደከምን ነው የሚባለው። እና የእረፍትን ትርጉም መረዳት አስፈላጊ ነው። ስለዚህ በመጨረሻ ላይ እንግዲህ እናንተም ጉላክ እላችኋለሁ።